ውዶች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ አማን ነው ወይ? እኔ ያለው ክብር ይስፋ ለመድኃኒዓለም ሁሉ ሰላም ነው። እንዴት ናችሁ? እንዴት ይዟችኋል? ሁሉ ሰላም ነው ወይ? ሰላማችሁ በዘት ተረፍረፍ ይበልኝ የኔ ውድ ነገሮች። እና አሁን ደግሞ ቆሻሻ ልጥል ባህር ነው እላችኋለሁ ውዶች። ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው። እና የኔ ውዶች ወይኔ ካሜራውን አዝራለሁ። ባህር ነው ቆሻሻ ልጥል በር ላይ ካሜራ አለ። ያው አየኝም እንግዲህ ከሀገርሽ ግቢ እንዳልባል ብቻ እና የኔ ውዱ ያበረታቱኝ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ ሰላም ነው ወይ? እኔ ያለሁ ክብር ይስፋ ለመድኃኒዓለም ሁሉ ሰላም ሁሉ አማን ነው። እና እንዴት ናችሁ? እህቴን ደከም በአንድ እጅ እየቀረጥ በአንድ እና ውዶቼ ይህን ይመስላል። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ነው ወይ? ጨረቃ ደግሞ ፏ ብላለች ተብራለች። እንዴት ናችሁ? ሀገራችን እና ላይክ ሸር እያደረጋችሁ አበረታቱ ውዶች፣ የኔ ማሮች፣ የማዳም ቅመም ማለት ነው። ሀገር ሜዳ እኮ ነው ቤቱ ምን እንደሚያክል ማለት ነው። ደጅ እራሱ ቆሽሻል። ያትዝባለቁ ይህነት ይወሬ እና እንዴት ናችሁ? ደህና ናችሁ ወይ? አሁን ካሜራው አይቀርጠኝም። እዛ ድረስ ይዤ እየቀረጥኩ ነበረ። ካሜራው ካየኝ በኋላስ ምን እየሰራሽ ነው ቢሉኝ ማለት ነው። ምን እየሰራሽ ነው ቢሉኝ ምን ልል ነው? እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ያለሁ ክብር ይስፋ ለመድኃኒዓለም ሁሉ ሰላም ነው። ሰላማችሁ በዘት ተረፍረፍ ይበልኝ የኔ ውድ ነገሮች። ወይኔ እናቴ ማለት በስመ አብ ቡላሏ ማለት ቡላሏ እና ያዩኝ እንደሆነ ብዬ ፈራሁ ማለት ነው። በካሜራው መጡ እንደው መጡ። ሰውዬው መጣ እና የኔ ውድ ይሄን ይመስላል። ይሄን ይመስላል። እቺ ደግሞ ዛፍ ናት። ሁሌ ወደታለሁ ለምለምነቷን ማለት ነው። የኔ ውዶች ይሄው መጥቻለሁ። አቋረጥኩት። አላህ አክበር ሲል ጊዜ ማለት ነው። አላህ አክበር ሲል ሲያቋርጡት ተብስማ ጨለማ ነው ይታያችኋል። ሀገር ሜዳ ነው መጥቼ የምጥል ማለት ነው። አቋርጬው ቀጠልኩኝ። ወይ አይመችም ደግሞ ልታርጊ እና ይህን ይመስላል ብቻ ጨለማ ነው። በጣም ጨለማ ነው ማለት ነው። ይህን ይመስላል። አዲስ ሰፈር ነው ያለሁት እንደሚመስል እና ውዶች አበረታቱኝ፣ አበረታቱኝ፣ አበረታቱኝ ነው የምላችሁ። የጨለማ ነው የኔ ውድ ነገሮች፣ የኔ አሌቶች፣ የኔ ድምቀቶች አበረታቱኝ። እግዚአብሔርን አበረታቱኝ። ላይክ ሸር እያደረጋችሁ እና ይሄን ይመስላል። ዝም ብዬ ዞር ዞር ልበል ብዬ ነው እንጂ አዲስ ነው ሰፈራችን ማለት አዲስ ቤት እየተገነባ ነው ምናምን ይሄን ይመስላል። እና ውዶች ቤተሰቦች ለምታረጉልኝ ሁሉ ነገር ምስጋና የላቀ ነው። አመሰግናለሁ። ኖሩልኝ የኔ ድምቀቶይ፣ አበረታቱኝ። አበረታቱኝ ነው የምላችሁ ውዶች። አሁን እንግዲህ እየደረስኩኝ ነው። ላይክ ሸር እያደረጋችሁ አበረታቱኝ። እንዳይቆርጠኝ
ፎቅ እየተሰራ እያለ ነው እና ይህን ይመስላል የኔ ውዶች። አበረታቱኝ። ደስ ሲል ትንሽ ነፈስ ነፈስ እያለ ነው። በጣም ደስ ይላል ማለት ነው ውዶች። ላይክ ሸር እያደረጋችሁ አበረታቱኝ የኔ ማሮች። ይህን ይመስላል ሰፈራችን። እልም አለው ገጠር ነው ያለን ማለት ነው። እልም አለው ገጠር እና የኔ ውዶች አመሰግናለሁ ለምታበረታቱኝ፣ ላይክ ሸር እያደረጋችሁ ለምታበረታቱኝ እህቶች የኔ ውዶች አመሰግናለሁ። ኑሩልኝ የኔ ድምቀቶች ማለት ነው እና ይሄን ይመስላል። እንዴት አድርጌ ይዞ ልሂድ? እንዴት አድርጌ እንደዚህ ይመቻል? እስቲ እንደዚህ እዝጎ የልጄ ድምፅ ገባ። ካሜራው እንዳያነሳኝ ማለት ነው። ማለት ስልኬን እንጂ ሌላው ችግር የለውም። ቦቅ ሲል ሲቀርጠኝ ማለት ነው። ገቦ ይደብቅ ሳልፍ ሰግድም ቃጭ ይሰጠኛል። ያበረታቱ ውዶች የማሮች የማዳም ቅመሞች ማለት ነው። እየመጣሁኝ እንግዲህ ቆሻሻያን ሰፈራችን ይሄን ሰው ይሄ ፎቅ ደግሞ በጣም ያምራል። አበረታቱኝ አበረታቱኝ የኔ ውዶች የኔ ማሮች። እዝጎ ላዘነችብኝ እኮ የጎረቤት ሊናት በነገራችን ላይ እና ውዶች የኔ ማሮች የኔ ድምቀቶች የኔ ሌቶች አበረታቱኝ። ይሄን ይመስላል እንግዲህ ይሄን የሚመስለው ሀገራችንን ሰላም ያርግልን። ቤተሰቦቻችንን ፈጣሪ ይጠብቅልን። እኛንም በስደት ዲዮ ፈጣሪ ጠብቆ በሰላም ሀገራችን ያውቃን። ስደት በቃችሁ ይበለን ማለት ነው የኔ ወደ እና ይሄን ይመስላል እንግዲህ የዛሬው ቪዲዮ ይሄን ይመስላል። ያስጎበኘኋችሁ ሰፈራችን ማለት ነው የኔ ወደ በጣም ነው የማመሰግነው። ክበሩልኝ፣ ኑሩልኝ የኔ ያሌቶ የኔ ድምቀቶች በጣም ከምንም በላይ አመሰግናለሁ ለምታረጉልኝ ሁሉ ነገር፣ ለምታበረታቱኝ። ግማሽ የኛ ልጅ ምንጣፍ ነው ማለት ነው። መብራቱን ዙሪያውን አላበራሁትም። ለምታረጉልኝ ሁሉ ነገር ምስጋና ያላቀ ነው የኔ ድምቀቶች። ሰላም ሁኑልኝ። ሰላማችሁ ብዝት ትረፍረፍ ይበልኝ ማለት ነው።